እንዴት በምን ምክንያት እንደዚህ ነገሮች ልገባቻል? አባቴንም እኮ ያስለቀሰው ይሄ ነው። ምክንያቱም እንደነገርኩ ሁለቴ ሶስቴ በጋስ ገዝቻለሁ ፈንክቼ ሰው ካስ አስከፍየዋለሁ ማንንም ለማንንም አልመለስም እናቱን የተደበደበ ልጅ እናቱን ይዞ ቢመጣ አልመለስም ማንንም ይሰፈር ሰው ያደባባይ ሚስጥር ነው ኦኬ ከሰው ጋር ስጣላ ሰው መንገድ ላይ አልጠብቅም ዛፍ ላይ ነው የምጠብቀው ፊት ነው ዱብ በመለው ሐረገወይን በቀለ ሐረግዬ እንግዲህ በአገር ፍቅር ቲያትር አቶ በቀለ በጣም ይታወቃሉ ከነገና ሙናዬ መንበሩ እንግዲህ ከሁለት ታላላቅ ድንቅና ብርቅዬ ለሀገሪቷ ከነበሩ አርቲስቶች ቤተሰብ የተፈጠርሽ ልጅ ነሽ አይ በቃ ተገቢ እንዳይደርስ መተዋለሁ ገለዋለሁ አልኳቸው ከዛ በኋላ ራስ ጠብቀህና ግራትኛ ፈራናት እንደውም ልትመታን ነበር ምናምን ይሉታል አባቴ ኤሌክትሪክ እየሰራ ኮንታክት ያደርግና ያን ሶኬት ዶ ይላል ስሙን እጠራለሁ እኔ ስሙን ስጠራ እስካያቱ ወንድሜ ይናገራል ገባህ እንትና እሺ ዳሲል እኔ ስሙን ስጠራ እስካያቱ ወንድሜ ይጣር ከዛ አባቴ እንደዚህ ዞር ብሏል ምን ማለት ነው ሲል ልጄ መንበሩ አልተመቸሽም አይደል አለች አረ ተመችቶኛል አልኩ አይ ይቅርብሽ ይሄ ወንበር ይቀርልሽ ከዛ እሺ አልኩና እቺ የሶፋ ዱካ የለችም ሶፋ አጠገብ የሚቀመጡ ወንበሮች እነሱ ተሰጡኝ እሱ ላይ ተቀመጥኩ እሱን ከፈተችና ወጣች ወደ ውጭ ጊዜ የምትመጣው ዱላ ነው የምጠብቀው እሺ በጣም ደነገጥኩ በቃ ከፍቼ ልሮጥ ምንም አልቀረኝ ሁሉም ለካ በሳሎን ቤቱ በር በኩል ሁሉም ጆሮ እንደዚህ ብሎ አዳምጣ በሌላው በር ወጣ ስትመለስ ምንም ያክል ድንጋይ ተሸክማ መጣች አያቴ እኔ ክፍለ ሀገር ይዣት ልሄዳለች ልደብቃት አለችና ክፍለ ሀገር ይዛኝ ትሄዳለች ክፍለ ሀገር ይዛኝ እየሄደች ደብረ ብርሃንን እንዳለፈን መኪናው ተገለበጠ እንዲህ ባራት ብርቆሙ መኪናው ሰላም ጤና ይስጥልኝ የኢልኩ ሚዲያ ተከታታዮች እንደምን ቆይታችኋል በዛሬው ዕለት በሀገር ፍቅር ቲያትር ታዋቂ ከነበሩት ከአርቲስት ሙናዬ መንበሩና ከአርቲስት በቀለ የተወለደችው ሐረገወይን በቀለን ይዘንላችሁ ቀርበናል ሐረገወይን በሰፈሯ አምባገነንና ወንዳወንድ እግር ኳስ ተጫዋች ነበረች ሐረገወይን የሰፈሩን ተጫዋቾች ፍጥር ስለምትበልጣቸው በአብዛኛው በረኛ ያደርጓት ነበር ታዲያ ሐረግ በረኛ ሆና ጎል ያስገባ ካለ ጉዱ ፈላ ትላለች አረብ ሀገር ተሰዳ በነበረችበት ወቅት ያሳለፈችውን ቆይታ ታወጋናለች አቡ ቪዲዮ ፕሮዳክሽን ከሳሚ ተቀበል ጋር ጨዋታ ለተሰኘው ፕሮግራም ሐረግ ጊዜትሽ ሰውተሽ ለኛና አክብረሽ ጥሪያችን አክብረሽ ስለመጣሽ እጅግ አድርገን እናመሰግናለን እኔም በጣም አመሰግናለሁ ሐረገወይን በቀለ ሐረግዬ እንግዲህ በአገር ፍቅር ቲያትር አቶ በቀለ በጣም ይታወቃሉ ከነገና ሙናዬ መንበሩ እንግዲህ ከሁለት ታላላቅ ድንቅና ብርቅዬ ለሀገሪቷ ከነበሩ አርቲስቶች ቤተሰብ የተፈጠርሽ ልጅ ነሽ ሁሉ ሰላም ሐረግዬ እስቲ እድገትሽ እዚሁ አዲስ አበባ ትውልድሽ አዲስ አበባ እንደሆነ አውቃለሁ ፈረንሳይ ለጋ ሲሆን እስቲ ልጅነትሽ ጊዜሽ እኔ 10 አመት 8 አመት የነበረውን ስንጫወት ልጅነት ያው በጣም ኃይለኛ ነበርኩ በጣም እንደውም አስቸጋሪ ነበርኩኝ እደባደባለሁ እንደውም ካሳስ ከፍያ አውቃለሁ ካሳስ ከፍያ አውቃለሁ አባቴ ሁለት በግ አሳርደውታልና ሰፈንክቼ እስቲ እንዴት ነበር ንገሪ እንጣላለን እግር ኳስ በጣም ወዳለሁ እግር ኳስ እኔ አንዳንዴ በረኛ ነው ብዙውን ጊዜ በረኛ ነው የሚያደርጉኝ ምክንያቱም ፍጥር የሚባለው ነገር የለም ስንጫወት ዘለም ይችላል ስለሌለ በረኛ ነው የሚያደርጉኝ በቃ ከዛ በኋላ ግን ያገባው ሰውዬ ጉዱ ነው የሚፈላው ይመጣል ጎል ሲያገባ ካገባ በኋላ እየፈሩ ነው የሚመጡት ያው ግድ ሲሆን ያገባሉ ከዛ በኋላ ግን ጸባል እጅግ በጣም ከባድ ጸባል
እና ወንዳ ወንድ ከሚባል በቃ ካራክተር ያ ነበር። በጣም ወንዳ ወንድ ነበርኩኝ። ጭራሽ የሴት ጓደኛ የለኝም። ሴት ጓደኛ የለኝም። ወንዳ ወንድ ለምለብሰው ጸጉሬም ፓንክ ነው። ጆን ትራቮልታ የሚባለው ያኔ ጆን ትራ ነበርኩኝ። በጣም በቃ ኃይለኛ ሴት ነበርኩኝ። በቃ ወንድ እንደውም ሰው ይወራረድብኝ ነበር። እግዚአብሔር ምስክሬ ወንድና ሴት ናት ተባብለው ተወራርደውብኝ ያውቃሉ። እና የተጣፈ ሱሪ ምናምን የምለብሰው በቃ ግድ የለኝም ላለባበሴ። ወንድሞቼንም ካገኘው ለብሳለሁ። እንደው ያገኘሁትን ለብሳለሁ። የጋሽ በቄም ከተገኘ በቃ ሱሪውን እንደዚህ ታጠቅ አድርጌ ሰብሰብ አድርጌ ኳስ መጫወትም ካለብኝ እጫወታለሁ። ቆይ እዚህ ጋር ግን ሙናዬ ምን ነበር የምትገዛልሽ? ጋሽ በቄ በጣም ነው የማናዳት ሙናዬ። ልብስስ የሚገዛው ቀሚስ ይገዛል? አይገዛልኝም። ሱሪ ነው የሚገዛልኝ። ስለማትለብሽው ኪሳራ ነው። በዛ ላይ ደግሞ ሱሪ ተገዝቶኝ ምናልባት እንደው ግፋ በዛ ቢባል 2 ወር ለብሰዋለሁ። ከዛ በኋላ ቁምጣ ይሆናል ቆርጠዋለሁ። በጣም ነበር ማስቸግራቸው ቤት። ከዛ በኋላ ደግሞ ብዙም ጊዜ ሳይክል በጣም ወዳለሁ። ሳይክል ላይ ነው ሙናዬ ስታገኘኝ በቃ ታብዳለች። እኔ ምን ላርጋት እቺ ሴት እንደው አደባባይ አወጣችኝ ምናምን። ከዛ ጋሽዬ ደግሞ ለኔ ነው የሚያደላው። እሱ ደግሞ ታያት እንዴ አስመራ ላየሽም እንዴ አሮጊቱ ሽማግሌው በሳይክል ሲሄድ አላየሽም? አዲስ አበባ እና አስመራ አንድ ነው ያለህ ማን ነው? በቃ እነሱ ይጣላሉ። እኔ በሳይክል በቃ ስታገኘኝ ትናደዳለሽ በጣም በቃ። እና እንትኔ በቃ የወንዳ ወንድ ነገር ነበረ የነበረኝ ነገር። ማጀቱስ እንዴት ነበረ? ወይ አላውቀውም ምንም እሱ ትዝ የሚልሽ ነገር? ኧረ በዛ የሚያሳልፈኝም የለም። ቡና እንኳን አፍልቼ አላውቅም በልጅነቴ። እነሱም አይሰጡኝም። አምነው ጀበና አይሰጡኝም። ሲጀመር አይሰጡኝም። ታላቂም ስላለች ታላቂ ናት የማጀቱ ባለቤት። ታላቂ ስላለች ለኔም እንደው እዚህ ፊት ለፊቴ ማስታጠቢያ ምንም ካለ በርግጫ ፎቀቅ አድርጌው ነው እንጂ ማልፈው ወደዛ የለም እኔ ጋር። አረግይ ጉደኛ ነሽ። እሺ እንደው ይሄ እስከ ስንት አመት ቀጠለ ይሄ ጉዳይ? ምን አለፋህ የ8ኛ ክፍል ተማሪ ሆኜ እዛን ጊዜ ራሱ ብዙም አልቀዘቀስኩም። ብዙም አልቀዘቀስኩም። በጣም ኃይለኛ ከመሆኑ የተነሳ አባቴ በቃ እሱ ምንም ተመተሽ እንዳትመጪ ነው የሚለኝ። የሰፈር ጉርምሶች እንደዚህ ድድ ማስጫ ላይ ምናምን የሚቀመጡ ጉርምሶች ከነሱ ጋር ነው እጄን እግሬን ሰብስቤ የሚቀመጠው። ከዛ እኩል ተደባድቤ ይገባለሁ። እጄ ተሰብሮ እግሬ ጋር ደርሶ ሳልናገር ብዙ ቀን እጄን አበላሽቻለሁ። አሁን ይሄ ይኸውልህ ትክክል አይደለም እጄ እና አበላሽቸው ሳልናገር ቆይቼ ህመም ሲበዛብኝ ነው የተናገርኩት። እንደገና ወደ ወጌሻ የተወሰድኩት። በጣም ኃይለኛ ነበርኩ። እና ስንተኛ ክፍል አካባቢ በረደ? በቃ 8ኛ ክፍል ወደ 9ኛ ክፍል ሳልፍ ወደ 9ኛ ክፍል ሳልፍ ምን ሆነ መሰለ ፍቅር ያዘኝ። እሱ ግን እንገባለን። አሁን ወደዚህኛው ጨዋታ ልንመጣ ነው ማለት ነው። እሺ ግን ከወንዶች ጋር ነበር የምትዩና ይሄ ፍቅር የሚባለው ተባታይ ጾታ ማለት ግድ ነው፣ ሰዋዊ ነገር ነው። ሄዶ ሄዶ ሴትነቱ አይቀርም። አሁን ሴት ሆነሻል ተፈጥሮ ማለት ነው። ግን በዛ መሀል ሆኜ ነው ያ ፍቅር የተፈጠረው። እንዴት ሆነ መሰለሽ እንደዛ ማንም ማናገር የማይችል ሰው ከዛ በኋላ እኔ ምን ተፈጠረ ጸነስኩ። ቆይ እዛ ሳንደርስ እያልሽ አሁን ምንድነው እቤት ውስጥ ማለት ነው። እዛ ሳንደርስ ያልኩበት ምክንያት ስላለኝ ነው። የተውሽም አባትሽ በቃ ወንድ ልጅ ከመደባደብ የዘለለ ሌላ ነገር ውስጥ ትገባለች ተብሎ ኤክስፔክት አልተደረገም። ማን ነው ይሄን ሐሳብ ያሰበው? ማን ጀመረ? ቀድሞ ፍቅር የያዘው ማን ነው? ምልክት ያሳየው ማን ነው? እሱ ነው። እሱ ምልክት አሳየ። ግን ለምሳሌ በምን አይነት መንገድ? በቃ አብረን ስንሄድን መተቃቀፍ የለም ጓደኛነት ምናምን የለም። መጀመሪያ ፈርስት ላቭ እንደዚህ ጎን ላይ ምናምን አይደል? መጀመሪያ እንደዚህ ነው። ከዛ ትወርዳለህ፣ ከዛ ትታቀፋለህ። እሺ። እና በዛ ሂደት ውስጥ በቃ ተደባድበንም ምንም ብለንም ስንመጣ እያወራን እንደውም እሱ ሳይለንት ነው ከኛ እንት አይመደብም። ከዛ አንድ ቀን መታሁት
ተጣላን። ምክንያት በሆነ ነገር ተጣላን። በምን ምክንያት እንደሆነ አላስታውስም። እና ተጣላን። እሺ ከዛ መታሁት። ወደ ቤቱ አኩርፎኝ ሄደ። ከዛ በሚቀጥለው ቀን ተገናኝተን አልተነጋገርንም፣ ብዙም አልተነጋገርንም። ክላስ ፈተና ነበረኝ። እኔ ፈተና ተፈትኜ ስወጣ ጓደኞቹን አስታርቁኝ ይላቸውና ይልክባቸዋል። ከዛ በኋላ እኔ መታረቅ ምን አላቅ ደግሜ መማታት ነው የምፈልገው። በቃ ውስጥ ያለው እንደዛ አይነት ነገር ነው ያለው። ባገኘው ገለዋለሁ እንዳይመጣ ወደፊት ያልኳቸው። በቃ ባገኘው ገለዋለሁ። እሱ ለካ ውስጡ ፍቅር አለ፣ እኔ አላቅም። ከዛ በኋላ እኔ እንደማንኛው እንደ ግሩፑ ነው የምወደው። እንደ ወንድሞቼ ነው። የተለየ ነገር የለም እኔ ጋር እብደቱ ነው ያለው። በቃ እብደቱ ያው ፍንዳታው እንትኑ ነው ያለው። ከዛ ይለመናቸዋል፣ ጓደኞቹ ይመጣሉ እኔ ጋር። ከዛ ይመጡና ለምንድን ነው ምናምን ሲሉኝ አይ በቃ ተገቢ እንዳይደርስ መተዋለሁ፣ ገለዋለሁ አልኳቸው። ከዛ በኋላ ራስ ጠብቀህ አናግራት፣ እኛ ፈራናት፣ እንደውም ልትመታን ነበር ምናምን ይሉታል። ዱላም ከመታችኝም እችላለሁ ይልና ይመጣል። የሚሸኘኝ ቦታ አለ፣ እዛ ምን ቆምበት ቦታ አለ። ከዛ እዛች አካባቢ ቆሞ ከሩቅ አየሁት። እርስት እንደተጣላን ሁሉ ረሳሁት። እሺ ሩጪ ቅፍ አደረኩት። በቃ እሺ ተቃቀፍን። ከዛ ደህና ነሽ ምናምን አለኝ። ደህና ነኝ። የት ልትሄድ ነው ምናምን አልኩት። አንቺን እየጠበቅኩሽ ነው ሲለኝ ትዝ አይለኝም። በጥፊ መታሁት። እሺ ለምን ጠበቅከኝ ምናምን አልኩት። እሺ ከዛ አይደለም ትናንትና እኮ ስለተጣላን ምናምን ነግሩም አልነገሩሽም ምናምን አለኝ። አልነገሩኝም። ለምንድን ነው ነግሩም የምትልካቸው? ራስ አትመጣም አልኩት። ከዛ በኋላ በቃ ፈራኝ፣ እንዴት ያናግረኝ ምናምን። ከዛ እያባበለኝ ደግሞ ምልስ ነኝ፣ ኃይለኛ ነኝ እንጂ ምልስ ነኝ። አዎ ከዛ በኋላ እያነጋገረኝ ኳስ እንጫወታለን እኮ ምናምን 11 ሰዓት ላይ ምናምን አትመጭም ወይ? ጋሽ ተዘራ የሚባሉ የሰፈር ሰው ነበሩ፣ በጣም ስፖርት የሚወዱ እና እሳቸው ናቸው እኮ ዳኛ ምናምን ይለኛል። መልካም በቃ እመጣለሁ ምናምን ብዬ ወደ ቤት ገባው። ከዛ በኋላ ያ ፍቅር ቀጠለ። ምን አለኝ? የመጀመሪያውን ነው የምፈልገው። ምን አለኝ? አይታወቅሽም እኔ እኮ እወድሻለሁ አለኝ። መውደድ ማለት አልኩት። መውደድ በቃ መውደድ፣ እወድሻለሁ፣ እኔም እወድሃለሁ አልኩት። ግን የመሰለኝ እንዴት አይነቱ መዋደድ ነው? የወንድማዊ ፍቅር ነው። ከዛ እኔም እወድሃለሁ እኮ አልኩት። ደስ አለው። በቃ ምን ጨብጥ በጣም ተደሰተ። እንዴ ይሄን ያህል ምን የሚያስደስት ነገር አለ ምናምን አልኩት። ከዛ አይ በቃ ስለወደድሽኝ ደስ ብሎኛል ምናምን አለኝ። እሱ ምክንያቱም ያገናዝባል ከፍ ስለሚል፣ እኔ ደግሞ ውስጤ የለም። ከዛ እንደውም ስለ እንደዚህ ለክፈውኝ ምናምን ተማትቼ ምናምን ብዬ ማውራው እኔ ለሱ ነው። እሱ ውስጡ ያለ ነገር ላይ ካሱ ይቀናል። ይሄ ነገር ውስጡ ያብሰለስለዋል ምናምን። ወንዶች ሲለኩኝ እናደዳል። እኔ አላቅም። ከዛ መጨረሻ ላይ እኔ በቃ ወይ ለሙናዬ ልንገራት ቤት መጥቼ ይለኛል። ለሙናዬ ምን እንደምትነግራት? ትላንት የመጣሁን አልኩት። አይ አይደለም እንደምወድሽ አለኝ። እንዴ ለሙናዬ የምትነግራት ምንድን ነው? ሳሚን ስለምፈራው በጣም ሳሚ ማለት በጣም መፈራው ወንድሜ ነው። እሺ ሳሚን ስለምፈራው ቤት መጥቼ ነው ሙናዬ ነው። እንዴ ምንድነው የምትነግራት ለሙናዬ? ሳሚንስ የምትፈራው ምንድን ነው? እኔ በቃ ፍቅር ይዞኛል ካንቺ ይለኛል። እኔ ስለ ፍቅር ትርጉም አውቃለሁ እንዴ? ሲጀመር እኔ ስለ ፍቅር ትርጉም አላውቅም። ከዛ በቃ እኔ እናንተ እናወራለን፣ ለማንም አታወራ ምናምን አልኩት። ከዛ የሆነ ውስጥ የሚቀር ነገር የለም፣ ቃሉ ራሱ ውስጥ ይቀረ። ቤተሰብ የሚያነጋግር ነገር አለ እንዴ? እንደዚህ ነገር የሚል ነገር ውስጥ ይቀረ። ያው ጉርምስና እድሜ ላይ ነሽ። ጉርምስና በቃ በጣም ፋይሬጅ ላይ ነው። በቃ ምናልባት 14 15 አልደርስም 14 ማለት ነው። እሺ ከዛ በዚህ አጋጣሚ ስንገናኝ የምንሄደው ሐምሌ 19 ነው መዝናኛ
አሁን በቃ አንድ ብር ካለን እንደ ፍቅረኛ አደረገን። በቃ አንድ ብር እኔም ቀዘቀስኩ። ከዛኛው ከወንድነት ስሜት ውስጥ እየወጣው መጣ። የሴት በቃ ያኛው ተፈጥሯዊ ነገር እያሸነፈ መጣ። አዎ እሱም ማሰብ በቃ ወደ ፍቅር እየተሳብኩ መጣው። ከዛ በኋላ አንድ ቀን ደብዳቤ ጻፈልኝ። የእውነት ሳላቀው ከውስጤ ባይ ፈሰሰ። የእውነት በቃ ከዛ በጣም አለቀስኩ። ምን እንደተሰማኝ አላውቀው። በኋላ እኔም ጻፍኩለት። እንዳለቀስኩ በምን ልግለጽለት? እዛ ደብዳቤውን ሳነብም ስጽፍም እንዴት ከዛስ እንባይ እንደዚህ እያስነካውት ነው ወረቀቱን እንዲህ የሆነ ምልክት እንዲሰጠው ማለት እንባይ ጠብ እንዳለበት እንዲህ እንባይን እያስነካው ነበር ምጽፍለት እና በጣም ስሜታዊ ሆኜ ነበር ደብዳቤውን ምጽፈው እና በጣም እንዳፈቀርኩት በቃ ምናምን እንደተቸገርኩ ሌሊት እንቅልፍ እንደማይወስደኝ ምናምን መጻፍ ጀመርኩ ማለት ነው። ከዛ በኋላ እሱም የእውነት እየተዋደደን በቃ ሚገርም ቤታችን እንደዚህ የኛ ቤት ከፊት ነው፣ የነሱ ቤት ከጀርባችን ነው። ከዛስ በቃ እሱ ከቤት ጠፍቶ ባጠር ዘሎ እኛ ግቢ ይመጣል። ማንንም በሌለ ሰዓት አያታችን ነበረች፣ ነፍሷን ይማር አያታችን ነበረች። አያታችን ደግሞ በጣም ነው የምትወደው። የእናቴ አባቴና የሱ አባት ጓደኛ ማቾች ናቸው። በጣም ቤስት ጓደኛ ማቾች ናቸው። ከዛ በህይወቴ ትዝ የሚለኝ ታናሽ ወንድም ነበር ነፍሱን ይማርና አባቴ ኤሌክትሪክ እየሰራ ኮንታክት ያደርግና ያን ሶኬት ዶ ይላል። ስሙን እጠራለሁ እኔ ስሙን ስጠራ እስካያቱ ወንድሜ ይናገራል። ገባህ እንትና እሺ ዳ ሲል እኔ ስሙን ስጠራ እስካያቱ ወንድሜ ይጣር። ከዛ አባቴ እንደዚህ ዞር ብሏል። ምን ማለት ነው ሲል አራ አይደለም ቅድም ስላገኛት ምናምን አልኩና ታናሽ ወንድሜ እንደዚህ አለ። አረ እባክህ ጋሽዬ የጋሼ እንትና እኮ ልጅ ቤታችን ገብቷል ምናምን አለ። ሲል ምን ማለት ነው? መቼ ደርሰሽ ምኑ ላይ ደርሰሽበት ምኑን አውቀሽ አለኝ። አዘነ። ደህና ነገር ውስጥ ገብተሻል ምናምን አለኝ። ከዛ ከሱሪ ወደ ቀሚስ ስትለወጭ እየፈራውሽ ነበር። ከሱሪ እየቀነስኩ ወደ ቀሚስ ግዙልኝ ማለት ገባው። በቃ ቀሚስ መውደድ ጀመርኩኝ። ራስ መጠበቅ መጣ ጸጉር ማሳደግ መጣ። በቃ ያ ፓንክ ምናምን ቀረ፣ ሽሩባ ተጀመረ ምናምን። ከዛ ግን አባቴ በጣም ሁሌ ማመሰግነው ስሜቴን ጠብቅልኝ ነበርና ምን ወዳለው በላይ ሞተር ሳይክል በጣም ወዳለው። ያችን ነገር ዛች ነገር ውስጥ እንደገባው ስላወቀ አባቴ ያንን ወደዛ እንዳልሄድ ስለሚፈልግ ብር ይሰጠኛል። አንድ ብር ሲሰጠኝ ይሄ ነው የሚሄደው ያውቃል። ስቴዲየም ዙሪያ ነው የሚሄደው ሞተር ሳይክል ልነዳ። ስሙን 15 ሳንቲም በ50 ሳንቲም ቀኑ ሙሉ ነው የምንውለው። ታስታውስ ከሆነ በቃ ሞተር ሳይክል በቃ ምን ድክም እስከሚለኝ እዛው ላለው ፓስቲ እንኳን አልበላም እየደገምኩ ምጫወት። ከዛ ግማሽ መንገድ በእግሬ ሄጄ በ15 ሳንቲም ተሳፍሬ ፈረንሳይ መጣ ነበር እና አባቴ ወደዛ አይነት ነገር እንዳልሳብበት በጣም ጥረት ያደርግ ነበር። ከዛ በኋላ ግን እኔም ወደሱ ያደለው ምናምን ስል በኋላ ይሁን አጋጣሚ ይፈጠርና የሱ የአክስቱ ልጅ ታገባና ሰርግ እንሄዳለን። ከዛኛ ጠፍተን ሌላ ቦታ እናድራለን። በዛች አጋጣሚ ጸነስኩ። የመጀመሪያ ሰው ነው። አዎ በዛች አጋጣሚ ጸነስኩኝ። ገና ስንተኛ ክፍል ተማሪ ነሽ? 8ኛ ክፍል ከሚኒስትሪ ካርዴ ጋር ነው ይዤላቸው ወደ ቤት የመጣሁት ልጁን። አዎ የመጀመሪያ ልጄ። እሺ ከዛ በቃ ኔክስት 9ኛ ክፍል ስንገባ የሚገርመ በጣም ጎበዝ ተማሪ ነበርኩኝ። ከእግዚአብሔር በእውነት ነው ማውራ 98 ነው ያመጣሁት ሳልፍ ማለት ነው። ከዛ ነፍሰ ጡር መሆኔን እኔ ራሴ አላውቅም ነበር። ከዛ ታላቅ የሙናዬ ታላቅ እህቷ ልጅ እኛ ሙናዬ ነበረች የምታሳድገው
ወርቁ በቀለ ይባላልና በአባታችን ስም ነው የሚጠራው። እሱ ልጅ እየወፈረችብኝ መጣች ደስ አትልም ይላል። ከዛ ሰማሁ ነው ይችን ነገር ሰማሁ። እዛ በአጋጣሚ ሆነና ጋሽዬና ሙናዬ ተጋጭተው ሙናዬ ከቤት ትወጣለች፣ ተበሳጭታ ከቤት ትወጣለች። ከዛ በኋላ እኔ 2 ቀን ሄጄ ሙናዬን አጣታለሁ። እዛ ያለችበት ቤት አክስቷ ቤት ነበረች ወደ ናይጄሪያ አካባቢ። ከዛ 2 ቀን ሄጄ አጣታለሁ። 2 ቀን ሄጄ ሳጣት ለምን መጣች ገረማት በቃ። ምክንያቱም እኔ ማንንም ማለት ማስታወሻም ጊዜም የለኝም፣ ሰዓት ደቂቃም የለኝም ቤተሰቡን የማስታወስበት። ከዛ በኋላ ታላቁ እንደሚና ሳሚ እና ወርቁ ይመካከሩና ይች ልጅ ሰዎች ወደ ሌላ ቦታ ሳይወስዷት መድኃኒት ምናምን እንዳትወስድ እንድረስበት የሆነ ነገር ሆኗል በቃ እንድረስባት ምናምን ይላሉ። እሺ ከዛ በኋላ ፈርስት ኤድ ምናምን አለ መድኃኒት ምናምን የሚቀመጥበት ቦታ፣ እሱን ምናምን ሁሉ ተቆለፈ። እኔ አላውቅም፣ እነሱ ጥንቃቄ እየወሰዱ ነው። መሄድበትን በስውር ይከታተሉኛል። በኋላ ሳሚ ለሙናዬ ሊነግራት ሀገር ፍቅር ይሄዳል። ከዛ ሄድና ሙናዬ እቺ ልጅ እንደዚህ ሳትሆን አትቀርም፣ ይሁን ነገር ምልክት አይተንባታል እና እባክሽን ወደ ቤት ተመለሽና እቺ ልጅ መድኃኒት ወስዳ አንቺ አደባባይ ከምትቆሚ ነይና ትሪት አርጊያት እንጠይቃት ምናምን ይደረገውን ነገር እናድርግ ይባባሉና ይመካከራሉ። እንዴ 2 ቀን እኮ መታታኛለች፣ በጣም ገርሞኛል፣ እንዴት አስታውሳ የመጣች ብዬ ገርሞኛል ምናምን ይባባሉና ያወራሉ። ከዛ አምራ የወጣችው ሙናዬ ናት ከቤት። ከዛ ሲነግራት እንዴት ብዬ ልምጣ ሽማግሌ እንትን ተብሎ አልመለስም ወደ ቤት ብላ እንትን ብላለች፣ ወስናለች። በጣም የመረረ ጸብ ተጣልተው ማለት ነው። ከዛ እንዴት ብዬ አሁን ብድግ ብዬ እመጣለሁኝ፣ በምን ምክንያት ልበለው? ንገሪዋ ጋሽዬ ንገሪ ይላታል ወንድሜ ማለት ነው። ሲላት እንግዲህ ንገረው ትልና የሆነ ግሮሰሪ ያለ ሀገር ፍቅር ፊት ለፊት አሁን ፈርሷል። እዛ አብረው ይገቡና ያው ያቋቸዋል። እዛ ገባ ብለው ምናምን እንደሚወጣ እዛ ቁጭ ብለው ያወራሉ። ስለኔ ነው የሚያወሩት። ጸባቸውንም ትተው አዎ በቃ እቤት ልመጣ ነው ትለዋለች። ስትለው ለምን ነው የምትመጪው? አልመጣም ብለሽ የለም ወይ? አይ ልመጣ ነው። ምክንያትሽ? እናቷ ሙናዬ እኛን ያሳደገችን የሙናዬ እናት ናት ቤት እማዬ የሆነ ዘመድ ስለሞተ ላረዳት ነው። እንዴ የማይመስል ነገር እኔ እያለሁ ላንቺ ተነገረሽ? ያንቺም ዘመድ እኮ ነው የሞተው ማለት ነው ምናምን ይላታል። አይ እንግዲህ ካልክ እንደዚህ የቤት ስሜ ቻርሊ ነው፣ ቻርሊ እንደዚህ ሆናለች። ያለቅሳል በጣም። ምክንያቱም ማይጠብቀኝ ነገር በጣም ብዙ ነገር፣ በዛ ላይ ሯጭም ጭምር ነበርኩኝ። የኢትኮባ ሯጭ ነበርኩ የሚገርምህ ማለት ነው። እና ጋሽዬ ያልጠበቀው ነገር ይሆናል። በጣም ያለቅሳል። ከዛ እኛ ሰውዬ ምን ይሉታል? እንዴ ሙናዬ ዘሮ ሙናዬ እዚህ መርዶ ይነገራል እንዴ? ቤት አይደርስም? ለምን ነገርሻችሁ? ጋሽዬ ከአቅም በላይ ነው የሚያለቅሰው። ምክንያቱም የሚጠብቀኝ በጣም ረጅም ነገር ነው የሚጠብቀው ከኔ። አንደኛ በትምህርቴ ጎበዝ ነኝ፣ ሁለተኛ ደፋር ነኝ፣ ምንም በቃ። ከዛ በኋላ ሲሰማ በጣም ያዝናል። በቤት ይመጣሉ። ቀጥታ ወደ መኝታ ቤት ገብቶ ይተኛል እሱ። ከዛ መጀመሪያ እሱ ነው የመጣው። ሙናዬ በሰርቪስ ማጣ ከስራ በኋላ ትመጣለች ተብሎ ቤት ውስጥ ይወራል። እኔ ምን ውስጥ ልግባ? እሺ ሙናዬ ትመጣለች ሲባል በቃ ፈራው። ምክንያቱም እንዲህ እንዳየችኝ እንደምታውቅ ገመትኩኝ። ቤት ውስጥ ያቀነሱ ስንት ወር እንደሆነሽ ያውቀሻል? እኔ ምንም አላውቀውም። ምንም ማለት ግን የሆነ ነገር አፕን እንዳደረገ ገብቶሻል? አፕን እንዳደረገ አውቃለሁ። ግን የኔ የወር አበባ ይቀር ማለት እግር ኳሴ ተጧጧፈ ማለት ነው። በጣም ፈጣኑ መምጫውንም መሄጃውንም አላውቀውም። ምክንያቱም ሲመጣ በጣም ነው የምበሳጨው። ቀረ ማለት ለኔ በጣም በቃ
እሺ። እና በዛ መሀል ሙናዬ ትመጣለች ሲባል ደነገጥኩ እኔ በቃ። ከዛ እኔም ይጨንቀኛል እንዲስቀመጥ ምናምን ይጨንቀኛል። የሆነ ነገር እና ቱታ ነው የምለብሰው። የዛን ሰሞን ደግሞ ቱታ ነው የምለብሰው። ማንም አላወቀብኝ። መቶች አሉ ወንድሞቼ፣ ማንም አላወቀብኝ። ያኛው ያልኩ የሙናዬ የእህቷ ልጅና ታላቅ ወንድም ያው ሳሚዬ ናቸው። ሳሚ ግን እንዴት ነው ወደ ጸብ አልመጣም? ወደ እንደው መጣላት? ወይኔ እስከዛን ጊዜ ድረስ በጣም ተከላክሎኛል። ማለት እንደዚህ አይነት ነገር ውስጥ እንዳልገባ እነሱ ምክንያት አያገኙም። ታግሏል። እነሱ በቃ ለምን አመሸሽ? ጨዋታ ስጫወት ነው ማመሸው። ኳስ ነው የምጫወተው። መጫወቻው ነው በቃ እንዴ። ያገኘሁት ነጭ ቲሸርት ሳሚ ሆነ ሙናዬ ሆነ እላው ላይ 7 ቁጥር ይጻፍበታል። 7 ቁጥር ነኝ በቃ። የማንም ሰው ይሁን 7 ቁጥር። ግን ምንድነው እኔ አሁን የገባኝ እና ሳሚም ለቀቅ ያደረጉት ወንድ ናት። ማንም ነው አባቴም ማን የደፈራት ነው ያለው። በቃ እንደዚህ አይነት ቦታ እሷ ነች እንጂ ሳያስቡት ቀርቶ አይደለም። በቃ እንዴት በምን ምክንያት እንደዚህ አይነት ነገር ውስጥ ልገባ ቻለች? አባቴንም እኮ ያስለቀሰው ይሄ ነው። ምክንያቱም እንደነገርኩ ሁለቴ ሶስቴ በጋ አስገዝቻለሁ። ፈንክቼ ሰው ካስ አስከፍየዋለሁ። ማንም ለማንም አልመለስም። እናቱን የተደበደበ ልጅ እናቱን ይዞ ቢመጣ አልመለስም። ማንም የሰፈር ሰው ያቆይ አደባባይ ሚስጥር ነው። ኦኬ። ከሰው ጋር ስጣላ ሰው መንገድ ላይ አልጠብቅም፣ ዛፍ ላይ ነው የምጠብቀው። ፊት ነው ዱብ የምለው። በጣም ኃይለኛ ነበርኩኝ። እሺ። እና የዛን ያህል የነበርኩ ሴትዮ በዚህ አጋጣሚ እንደዚህ አይነት ነገር ሲፈጠር ሁሉም ደነገጠ። በጣም ደነገጡ። ከዛ በኋላ አባቴ ልክ የዛን ቀን ማታ ሲመጣ ቀጥታ ወደ መኝታ ቤት ነው የገባው። ሁላችንም ስሙን ምናምን ነው የገባው አባታችን። ራት ስንበላ ደግሞ ሁሉም ይጎርሳል። ራት ልምድ አለን እና የዛለታ አላጎረሰንም፣ ራትም አልበላም። ገብቶተኛ ሙናዬ ትመጣለች ሲባል በቃ አክሩፉ ነው የገባው ምናምን ተብሎ ዝም አለ። ተሰባችሁት እንደሱ? ከዛ በኋላ እንደተፈራ ሙናዬ መጣች። 3 ሰዓት ምናምን መጣች። ስትመጣ በቃ እኔ ተደበቅኳት። በቃ ምን ውስጥ ልግባ? በቃ ተደበቅኩኝ። ውስጤን ያለውን ማቆኔ ነኝ። ሁሉም ሙናዬ መጣች ብሎ ሁሉም ሊስማት ሲሄድ እኔ ተደበቅኩ። ምን አቃች? ዛምበይ መጣ። የዛን ቀን በቃ ውስጤ የበታችነት የተሰማኝ። እስከዛን ሰዓት ድረስ ወንድ ነኝ። ያቺ ቅስምሽን ሰበረቻት። ያቺ ነገር ቅስሜን ሰበረቻት። ለምን ባህሉ ስላልሆነ። በቃ በወቅቱ ኦልሬዲ ከትዳር ውጪ የሆነ ነገር ነው። በቃ የቤቱ ዱርዬ ተባለች። በቃ እንዴ እንኳን ለቤቱ ስም ቤቱን ታስከብረዋለች። እህቶቿ ምናምን የተባለው እንዴ እህቴን እኮ እውነት ሙናዬ ልንጠብቅ ስንወጣ እህቴን ሰው ሲያናግራት ካየው ማታለሁ። በጣም እግዚአብሔር ምስክሬ ከምነግረ በላይ ኃይለኛ ነኝ። እሺ ወንዶች በጣም ነው የሚፈሩኝ። በቃ ከዛ በአጋጣሚ ጋሽዬ ገብቶ ሙናዬ መጣች። ስትመጣ ሁሉም ወጥተው ሲስሟት እኔ ተደበቅኩ። በቃ አቃተኝ። በኋላ እንዴ ቻርሊ የለችም እንዴ ምናምን አለች። ያው ተነግሯት ነው የመጣችው። እኔ ግን እንደተነገራት አላውቅም። ከዛ በኋላ እኔ ቡና እንዳፈላ አይደለም ቡና ማፍላት እንደማልችል ታውቃለች። ጥሯት ዛሬ ቻርሊ ናት ቡና የምታፈላልኝ አለች። ሙናዬ ትሙት ስትል ደነገጥኩ። በቃ እንዴ ቻርሊዬን ቡና ነው የምጠጣው ዛሬ ቡና የምታፈላልኝ። ፊቷ እኮ እንድቆም አትፈቅድልኝም። እቺ ወንዳው እንዲዞር በይ ምናምን የምትለኝ። አሁን ይዛለታ ቡና የምታፈላልኝ እሷ ናት ትላለች። በቃ የለሁም ምድር ሰማይ ጠብበኝ። በቃ ከዛ ተጠራው ሳሎን ቤት ቁጭ አልኩኝ። ቻርሊዬ ዛሬ ቡና የምታፈይልኝ አንቺ ነሽ። ሁሉም ተነግሮታል። ወደ ውጭ ወደ ጓዳ ሄደ። ታላቅ እህቴና አያቴ ሳሎን ቤት አሉ። ስኒ አቅርቡላት ተባለ። ሰራተኛው ሁሉ ነገር አቀራረበችልኝ። ከዛ በኋላ እኔ እዛ ቦታ እኔ እና አንቺ የምናወራው ነገር አለ አለች። ቁጭ አልኩ። እዛ የቡና መቀመጫ ላይ እንዴት ልቀመጥ ነገርዩ በቃ መቀመጥ አቃተኝ። ተጨነቅያለሁ። ከዛ ነገረኛ አይደለች አልተመቸሽም ማለት ቻርሊ አለች። ወንበሩ አልተመቸሽም አይደል አለች። ተታየኝ እኮ ስትለኝ ቻርሊ አይ ነች እንደዚህ አለች። ቻርሊ
ወንበሩ አልተመቸሽም አይደል አለች። አረ ተመችቶኛል አልኩት። አይ ይቅርብሽ፣ ይሄ ወንበር ይቀየርልሽ። ከዛ እሺ አልኩና እቺ የሶፋ ዱካ የለችም ሶፋ አጠገብ የሚቀመጡ ወንበሮች እነሱ ተሰጡኝ። እሱ ላይ ተቀመጥኩ። ቡናው እዚህ ፊት ለፊቴ ተቀመጠ። ማቁላት ጀመርኩ። ቡናውን የቆላ እሷን ነው የሚያየው። ምክንያቱም ሙናዬ በጣም ኃይለኛ ናት፣ በጣም ኃይለኛ ናት። በቃ ከምጠብቀው በላይ ላይ ለምንም ነገር ለኛ ሟች ናት። ግን በሷ ህልውና ከመጣህባት በቃ አለ በስተት ጉዳይ ከባድ ነው፣ አንታለፈም። እኔ ግን ፋውል ሰርቻ አላውቅም እስከዛን ጊዜ ድረስ ጥፋት አጥፍቻ አላውቅም። ከዛ ምን ሆነ ቡና እያፈላሁኝ እያለ ጥያቄ መጣ። ካልዬ እንደው ለምን መጣሽ እዛ አለችኝ። እዛ ለምን መጣሽ አክስቴ ጋር እንዴት መጣሽ አለችኝ። አይ ናፍቀሽኝ አልኳት። ናፍቀሽ ነው? አዎ ናፍቀሽኝ ነው አልኳት። የምትነግሪኝ ነገር ነበረሽ እንዴ አለች። አረ ምንም የለም አልኳት። አይ እኔ እንደው የምታጫውቺ ነገር ካለ ብዬ ምናምን አለች። አረ ምንም የለም እንግዲያውስ እኔ ህልም አይቼ ልመጣሁት ትለኛለች። የምን ህልም? ቻርልዬ እንደው አንገትሽ ላይ ቆንጆ ወርቅ አርገሽ አየውሽ። እንግዲህ ወርቅ ልጅ ነው። እኔ ግን የዛን ጊዜ ትርጉሙን አላውቀው። እሺ እንደው ቆንጆ ወርቅ አርገሽ አንገትሽ ላይ ይጆሮሽ አንገትሽ ወርቅ የሚያምር ወርቅ አርገሽ አየውሽ። እንደው ፍቹ ደግሞ ወርቅ ደግሞ ልጅ ነው ስትለኝ ምን ልባ እሺ ቡናው ተደፋቢ በቃ ምንም የለውም። በቃ ያ ምትርቢጥ ልጅ አልኳት። አዎ አረ እንጃ ምናምን አልኳት። በቃ ቻርልዬ እንደው ያው ይሁዳችንን እናውራና እንዲሁ ራባሽ ከቀረ ስንት ጊዜ ሆነሽ አለች። ኧረ አልቀረም አልኩ። አልቀረብኝም። ግድ የለሽም ቻርልዬ እኔ እኮ አውቀዋለሁ። ደግሞ ቆንጆ ሆነሻል፣ ከዓይኔ ያውጣሽ ልጄ ቆንጆ ሆነሻል የኔ ቆንጆ ልጅ። አይ በኋላ ዱላ የሚጠብቀኝ እያልኩ አሁን እንግዲህ ማስበው ነው። ወደ ኋላ ሳሚና አስባለሁ፣ ጋሽዬን አስባለሁ፣ ሁሉንም ወደ ኋላ አስባለሁ። በቃ የሚደርስብኝን ነገር በቃ ዛሬ አዳሬ እላለሁ። ከዛ በኋላ አይ ቻርሊ ግድ የለሽም ንገሪኝ ምናምን አለች። ኧረ ሙናዬ ምንም ነገር የለም ተይ ልጄ ግድ የለሽም። አሁን ወደ ሲሪየስ ሆነች። ግድ የለሽም ንገሪኝ፣ ጥሩ አይደለም የሆንሽው ነገር ካለ ንገሪኝ አለች። ኧረ ምንም አልሆንኩም ሙናዬ ሙች ምንም አልሆንኩም አልኳት። ሙች ትሬ እውነት ምንም አልሆንኩም አልኳት። ከዛ በኋላ በቃ ብትልኝ በዚህ ብታረገኝ ምንም ልነግራት አልቻልኩም። ብድግ አለችና ሳሎን ቤቱን ከፈተችና ወጣች ወደ ውጭ። ይዛ የምትመጣው ዱላ ነው የምጠብቀው። እሺ በጣም ደነገጥኩ። በቃ ከፍቼ ልሮጥ ምንም አልቀረኝ። ሁሉም ለካ በሳሎን ቤቱ በር በኩል ሁሉም ጆሮ እንደዚህ ብሎ አዳምጣ በሌላው በር። ከዛ ወጣ ስትመለስ ምንም ያክል ድንጋይ ተሸክማ መጣች። በስመ አብ ወወልድ ወመንፈስ ቅዱስ እንዴት እንደደነገጥኩ ጫነችብኝ ብዬ ይዛው ተንበረከከች። ልጄ ባጠባውሽ ጡቴ ንገሪኝ እንዳትበላሽብኝ አለች። በቃ ድንግጥ አልኩ። ባጠባውሽ ጡቴ በቃ ንገሪኝ፣ ጨንቆሽ እንደመጣሽ አውቃለሁ ንገሪኝ ልጄ አለች ስትለኝ ኧረ ሙናዬ ምናምን ብዬ ልቀበላት። አይ አትቀበይ ካልነገርሽኝ አላወርደው አለች። ልጄ በጡቴ እሺ እነግርሻለሁ ልቀበልሻለሁ አንቺ አትቀበይ ብላ አወረደችው። ትነግሪኛለሽ አለች። አዎ ቁጭ እሺ እሺ ተነሽ ብድግ አልኩና አነሳኋት። ሶፋ ላይ ተቀመጠች። ትነግሪኛለሽ አይደል አለች። አዎ መቼ እንደቀረብኝ አላውቅም፣ እንዴት እንደሆነም አላውቅም፣ ስንት ጊዜም እንደሆነም አላውቅም፣ ግን አይቻላቅም አልኩት። እንደ ማነው አባቱ
አለች። እሱን አላውቀውም አልኳት። እስከ ክርስትና አልተናገርኩም። ለምን? በቃ እንዴ ጉድ ሊፈላ ነው። ጎረቤት በቃ ቤተሰብ ነን እኮ ጎረቤት ለጎረቤት እንደ አንዳጠር ነን። አሁን እሱን አላውቀውም። እነሱ በምን ወሰዱት? በቃ ከዛ ውስጥ ግን የሆነ ሰው በቃ እነሱ አልገመቱም። አንደኛ ወንድ ጓደኛ ነው ያለሽ እንዴ በጣም እሱ እኮ ቤተሰብ ነው። በቃ ቤተኛ ነው። እሺ ከዛ በኋላ ችግር የለውም የሆነ ሆኗል። አሁን ግን ሌላ እርምጃ እንዳትወስጂ። እኔ እኮ አንድ እህት ነው ያለኝ። እናንተ ሺህ ሁኑ። እኔ ዘር የለኝም። አንድ አይደለም 10 ብትወልጂ ችግር የለብኝ። ግን አሁን ተናግረሻል። ሌላ ነገር ውስጥ ብትገቢ ግን እንደው እግዚአብሔር ነፍስሽን አይምረው በቃ አለች። ኧረ እኔ ምንም አላሰብኩም ነው ያልኳት። በቃ ከዚህ በኋላ ሄደን ሆስፒታል እንጠይቃለን። የማይሆን ከሆነ በቃ ይቀጥል፣ ትምህርትሽ እንዳይደናቀፍ እንሞክራለን። ከዛ ውጪ ግን የማይሆን ከሆነ ይቀጥላል አለች። ከዛ በኋላ እንደው የትም ቦታ እንሄድም ይቀጥል ባለበት ትምህርትሽን ይቁም አለች። ትምህርቴ ይቁም አልኳት። በጣም ወዳለሁ ትምህርቴ። እሺ ትምህርቴ ይቁም ጋሽዬስ አልኳት። ለበቀለ እኔ እነግረዋለሁ፣ ችግር የለም እንመካከራለን፣ ግን ወደ የትም ቦታ መሄድ አይቻልም። ከቤት እንዳትወጪ። ከቤት እንዳትወጪ። ከዛ ብርቅ ነው የዛን ጊዜ እንደዚህ ከትዳር ውጪ እርግዝና ያው በጣም ከባድ ነው። አሳፋሪ ነው። እንዳትታይም ነው እንዳልታይም ምንም እንዳልንም። ምክንያቱም ሰው ያው ካንተ ቀድሞ የሚያውቀው ሰው ነው። ግን በቃ ቤት ውስጥ መቀም አሳፋሪ ነበር ተባላው በጊዜው እንደ አስበው ነው 10 ምናምን አመቴ ነው። ኢቭን እኔ ኮድ ውስጥ ምን እንደሚወጣ ጠብቅ ነበር። ሰው እንኳን ምወልዳል መሰለኝ በእውነት ነው ሞራ። እሺ ቆይ እሺ ሂጂ። ከዛ ምን ይደረግ ምናምን ተብሎ ሲታሰብ አያቴ እኔ ክፍለ ሀገር ይዣት ልሂድ አለች። ልደብቃት አለችና ክፍለ ሀገር ይዛኝ ትሄዳለች። ክፍለ ሀገር ይዛኝ እየሄደች ደብረ ብርሃንን እንዳለፈን መኪናው ተገለበጠ። እንዲህ በአራት እግር ቆሞ መኪናው። ከዛ እኔና እማዬ አያቴና እኔ እንዲህ በሩ ላይ ነን ያለነው። እማዬ እኔ ላይ ነው የወደቀችው። በቃ እንደዚህ ያዘችኝና መኪናው እንትኑ ሻንጣ በሙሉ ላያችን ላይ ነው የወደቀው። ግን መኪናው በአራት እግር ቆሞ አንድ ሰው አልተጎዳም። ከዛ በኋላ ሜዳ ላይ ነው የወደቀው። አዎ ሜዳ ላይ ነው የወደቀው። ከዛ ወይኔ እሱ 2 ነፍስ ላጠፋ ይዤ መጥቼ 2 ነፍስ ላጠፋ ፈጣሪ ይቅር አይለኝም። እዛ ደርሰ በማግስቱ ጧት ነው ተመልሳ ይዛኝ መጣ። ወደ አዲስ አበባ ተመልሰን መጣ። በቤተሰብ ሙናዬ ከስራ ስትመጣ ቤት ነን። በዚህ አጋጣሚ እነ ሙናዬ ታረቁ ማለት ነው። ከዛ በኋላ እነሱ ታረቁ። በቃ የሆነ የኔ ነገር ነው እያሳሰባቸው ቀረ። ከዛ በኋላ በዚህ አጋጣሚ ልጁን ሲወለድ ፍሬ ዘር አለችው ሙናዬ። ፍሬ ዘሬ ነው በቃ እሱ ነው የትዳሬም መመለሻ የቤቴም እንደገና መንገሻ እሱ ነው። ስለዚህ ፍሬ ዘር ብይፈልው አለች። ከዛ በኋላ መጣን። አሁን ሙናዬ ሌጋል አረገችው። አጥቻት አልነበረ ሞት አልነበረ። ማንም ሰው ወካርጊ በኋላ እንዳትጨነቂ በኋላ እንዳትቸገሪ ወካርጊ። እኔ አይደለም የምሰደበው በቀላ አይደለም የሚሰደበው። ማታ ማታ ይዛችኋት ወኩ ተባለ። ነፃነት ታወጀ ማለት ነው። ከዛስ ደብዳቤ ጻፍኩለት ናና ወካስ በለኝ። በቃ ተባናል አልኩ። ከዛ ጻፍኩለት። ጽፌ ደብዳቤ ስልክለት እንደምታወሪው ነው ያለኝ። የኔ አይደለም ማለት
ኧረ እባክሽ ክርስቶስ። እሺ ይሄን አይደለም ማለት እሱም ቤተሰቦቹን ይፈራላ። ከዛ በኋላ እኔ የማውቀው ነገር ምን እንደምታወሪኝ አለኝ። ትምህርት ቤት ለምን እንደማትመጪ ምናምን አለኝ። መጀመሪያ ሰው ልኮ ትምህርት ቤት በቃ ምንም ምክንያቴን አልነገርኩትም። በቃ የዛን ጊዜ እኔ ተናድጃለሁ። የዛን ጊዜ በቃ ውስጥ የተሰበረ ያ ሁሉ ነገር የነበረኝ ነገር ሞራሌ ሁሉ ወደቀ በቃ። ከዛ ምንም መልስ አልመለስኩለትም። በኋላ ግን ደብዳቤ ጻፍኩለት። በቃ ታውቋል፣ እንደዚህ ነው ሽማግሌ ላክ። ለማን ነው የምልከው? ምንድን ነው የምልከው? እኔ የማውቀው ነገር የለም ማለት። ከዛ አስተናገር አልናገርም አላውቀውም እንደውም አልኩ። ኧረ ተው ምናምን ብዬ ብጽፍለት ደብዳቤውን እንደውም ሳይደርሰው ሳያነበው ይቀደዋል አሉ ስሰማ። ይቅርታ ያው ሚስጥር አወጣ አሁን ቢስ ነን እና በቃ አጠገቡ ሳይደርስ ደብዳቤውን ይቀደዋል አሉ። ኃላፊነት መፍራት በቃ ፍርሃት። እሱም ጋር ቤተሰቡ ስራም የለውም። ልክ እኮ ነው። አዎ በዛ ላይ ተማሪዎች ነን ሁለታችንም። ደፍተራችንን አልጣልም ጡት አልጣልንም በለው በቃ። ከዛ በኋላ መጨረሻ ላይ ሲወለድ በኮፒራይት እንደዛ ነው። አንድ አይነት በቃ አንድ አይነት። እሺ ከዛ በኋላ የሱ አክስት ወለደች ሲባል ያው ሰፈር አይደለ ያው ኦሬስም ያው እስቲ ሊው ለማንኛውም ሎሪው ለክፉም ለደጉም ምን ሊው ልጁ ብለው መጡ እና ቤተሰቦቹ በቃ ሲሰማ የሱ ልጅ ነው ወይ እኮ ምናምን ሲባል እሱ እንደውም ከቤት እንዲወጣ ሁሉ ተደረገ። ከቤት ሁሉ ወጣ። አያቱ ቤት መኖር ጀመረ። እስቲ ነው አያቱ ቤት ነው የሚኖረው። እሺ ከዛ ተባረረ ከቤት። ከዛ በኋላ መጣ አክስቱ ላይ መጡ። ሲያዩት ምንም ወደዛ ሄድ ወደዛ ይመጣ በቃ አንድ አይነት ናቸው። እሺ ከዛ እኔ የምለው እናንተ ማን አላችሁት? ፍሬዘር። ምን ፍሬዘር ነው? አነማው ይየዋለሁ ራሱን አባትየውን አይደል እንዴ? ይሄ ሀሜት የለውም ራሱ ነው አሉ። ከዛ በኋላ ያው ይፋ ወጣ። ግን እሱ ህብረቱ እየተገፈፈ ሲመጣ ያው አይቀርም። እኔ ሁሉ ነገር ዳይን ምን ጨረስኩ በቃ መከራዬም ትምህርቴም ተቋርጦ ምን ሁሉ ፍዳይን ከጨረስኩ በኋላ መጣ አባት ነኝ ብሎ። ስንት አመት ላይ? በሁለተኛው አመት ምናምን መጣ። 2 አመት ላይ አባት ነኝ ብሎ መጣ። እንዴት ተቀበልሽው? ያው በቃ ምልህ ብስለት መጣ። እየበሰልኩኝ እኔ መጣው። ምክንያቱም በውጭ አስጠርቶ ያየው ነበር ልጁን። በዛ መሀል እኔ አላቅም እሱ በሚያይበት ሰዓት አላቅም። ከዛ እኔ ትምህርቴን ቀጠልኩ። ወደ ትምህርት ቤት ገባሁ። ከስንት አመት በኋላ? በዛው ልክ ያን ሚኒስትሪ እንደተቀበልኩ ነው አላልኩ? ሚኒስትሪ ክረምት ላይ ነው የወለድኩት። እሺ ግንቦት 19 ነው የወለድኩት። ኦኬ። ግን ግንቦት 19 ወልጄው መስከረም ጠባ። ከዛ በኋላ ወደ ትምህርት ቤት ተመለስኩ። ትምህርት ስመለስ በጣም ከባድ ችግር ገጠመኝ። ምን አይነት ችግር ገጠመኝ መሰለ? ክፍል ውስጥ ስገባ አራስ ሸታለሁ እና ተማሪዎቹ ሆነ አራስ ነገር አይሸታችሁም ምናምን ይላሉ። እዛ ላይ ጡት ያግታል። ጨርቆች አረግባቸዋለሁ። እንግዲህ ተማሪ ሆነ የሚያመጣብህን ተጽዕኖ ማለት ነው። በጣም ከባድ ተጽዕኖ አለው እና አራስ አይሸታችሁም ምናምን ይላሉ። እኔ ስለማቀው እሰቅቃለሁ። ከዛ የሆነ ወተት የሆነ ነገር ግን አለ ምናምን ይላሉ። አጠገብ የሚቀመጡ ልጆች እንደወለድኩ አያውቁ። እኔም አልናገርም። ስፖርት ሲሰሩ አብሬ እሰራለሁ። ሲነሱ ይወድቁ ሲነሱ አብሬ ወድቃለሁ እነሳለሁ። በምን ይወቁት? የሞራል ውድቀት እንጂ የጭንቅላቴ መሰበር እንጂ የውስጤ ልቤ መሰበር እንጂ ሞራሉ እንዳለ ነው። እሺ ውስጤ አለ። ግን ከባድ ተጽዕኖ አለው። በዛን ወቅት እኔ በ10 እድሜ መውለድ ማለት ከባድ በቃ ብዙ ነገር ውስጤን ሰበረኝ። እንደሌላ ጊዜ ሩጬ ትምህርት ቤት ሄጄ ምናምን የለም።
ማለት በቃ ልጄን አጥብቼ እንደሚሄድ ይሰማኛል። ከዛ በኋላ ጡቴን አልቤ ነው ደግሞ ጡጦ ውስጥ አድርጌ በሁለት ጡጦ አልቤ ጡቴን አድርጌ ነው ወደ ትምህርት ቤት የሚሄደው ለምን እንዳያስቸግረኝ ጡቴ እንደዛ አድርጌ በርግጥ አይሰጡኝም እንዳጥበው ምናምን እንዴ በጣም እኮ እንደነገርኩ ነው በቃ አለ ውስጤ አለ እና ማጠብ ምናምን ምግብ ደግሞ አብዩ ምናምን ተብዬ አይሰጠኝም ለምን እበላበታለሁ እኩል ነው በቃ ተናጥቀን ያደግነው አቤት ምግብ ሰጣቸው ታብሉት አይ በቃ ደግሞ ትንሽ ቆይቶ ካለቀሳ በልታበት ነው አልበላም ልጁ ጾሙን ነው በቃ ይባላል ምናልባት ጡቴን ሰጠው ይሆናል እንጂ ለሷ አብዩ ተብሎ የተሰጠኝ ሴሬፋም ሴሬላክ ምናምን እኔ ነኝ የምበላው እናቴ ምን አጠባለሁ እኔ ልብላል እና ያው ያን ዘመን በሚያምር ሁኔታ አሳለፍኩት ለምን እኔ ሙናዬም ያው ከህብረተሰቡ ጋር ስለኖረች ይገባታል ምን እንደሆነ ጋሽዬም ያውቃል ያው ከማህበረሰቡ ጋር ስለሚኖሩ ብዙ ነገር ያውቃል ስለዚህ እኔ ሞራሌ እንዳይወድቅ እንጂ ዛን ጊዜ ያሰቡት ወደ ሌላ ነገር እንደወድቅ ትምርቴ እንዲቀጥል ነበር ፍላጎታቸው እኔም አላሳፈርኳቸውም ትምርቴን ቀጥልኩና የዛን ጊዜ ቤተሰቦቼ ስላሉ ነው አሁን ላይ ግን ብዙ ልጆች እኔ ያየሁት ነገር የገጠመኝ ወይ እቺ ልጅ እኔን ባህሪ ነው ይዛ ያደገችው ብዬ ተሰብሮ ያየኋቸው ልጆች አሉ ወንድነት መሸወድ የለም አይደለም ያው እድሜህን ጠብቆ የሚመጣ ወቅት ነው ሴትነት ይመጣል በዛ ሰዓት እኔ የወራቤ ሲመጣ እንደምናደድ ምንም ተናድጄ አላውቅም ለምን ወይ ምናልባት ይነካኛል ምናምን የሚል ስጫወት ምክንያቱም ውስጤ ጨዋታን ስለሚፈልግ በጣም ነው መበሳጨው የቀረ ጊዜ እኮ ተደሰትኩ በጣም ግን አላውቅም በዚህ ተጽዕኖ እንደሆነ አላወቅኩም ተደሰትኩ በቃ በፍሪደም 3 ወር ምናምን 4 ወር በፍሪደም ነው ስዘልኝ ነበር ከዛ በኋላ ነው የታወቀው ሰውነቴ ይወፈረ ምናምን እየተለወጥኩ ስመጣ እንጂ በቃ በጣም ፍሪ ነበርኩኝ ያው ሴትነት ተመልሶ ስለሚመጣ ኮን ያው የተፈጥሮ ሁኔታ የተፈጥሮ አይቀርም ጊዜዋን ጠብቃ ስለምትመጣ ያቺ ነገር ተፈጥራ የሞራል ውድቀት ሳይመጣ መጠንቀቁ አይከፋም እኛ ያሳለፍነው ጥሩ ዘመን ጥሩ ጊዜ ስለነበረ ዛሬ ላይ ወጣቱ እኔ ህፃን ልጅ አዝላ ሳይ ያመኛል እኔ ልጅ አለኝ ሰው ሲል ደስ ይለኛል ግን በኔ እድሜ እኔ በነበርኩበት እድሜ ልጅ አዝለው ሳይ አሁን ያመኛል ለምሳሌ የምትሰበርበት ነገር አለ ህይወት የሚበላሽበት ቦታ ለክዛች ጋር የሆነ ነገር ተበላሽቷል የሆነ ነገር ባንተ ህይወት ላይ የሆነ ተጽዕኖ ፈጥሮ ያልፋል እኔ ተሰበርኩበት ዘመን ነበረ እና ከዛ በኋላ ደግሞ ከዛ ህይወት ስትወጣ ያው መለያየት ይመጣል ስትለያይ ሌላ ጓደኛ ማየት ይከብዳል ጓደኛ ስታስብ ያው አንተ እንደገና ሌላ ትዳር ውስጥ በቃ አንተም ሌላ ህይወት እሱም ሌላ ህይወት ስትኖር ስትለያይ ያው ጓደኛ መምጣቱ አይቀርም አረጋዬ እዚህ ጋር 2 አመቱ ላይ መጣልሽ ሲመጣ በመለያየት ነው የመጣው በቃ ኦሬዲ ልጄን እንደ ልጅ በቃ ጀስት የልጅ አባት የልጅ እናት በሚለው ነው ወይስ ግንኙነታችሁ እንዲቀጥል አስቦ ነው የመጣው እሷን እስቲ ነበረ ግን እኔ ተጎድቻለሁ አንቺ አልፈልግም ማለት እኔ ተጎዳው በዛ መሃል ለመቀጠል ሞክሬያለሁ ስለምወደው በጣም ነው የምወደው እሺ ለመቀጠል ሞከርኩ እሺ ግን እነዛ ቃላቶች ውስጥ ይንሰበሩት በተጎዳው ብዙ አሳለፍኩ እኮ አልኩ ብዙ ተሰበርኩ ቀላል አይደለም ቤት ልጅ አቅፎ መዋል ያን የነበረኝን ነገር አስበውና እዚህ ጋር ስብር ብዬ ጡት ያጠባው ራሴን ሳገኘው በቃ የሆነ እየተበየበሰልክ ስትመጣ ቲቲፉ ታኳል ነበርኩ ምን ማረግ የሌለብኝ ነገር እኮ ነው ያደረኩት ይያል ከራስ ጋር ስትማቀጥ ከዛ በኋላ ደግሞ የኔ ያልከውን ሰው ሰጣጥ ምን ያህል ይሰማል በጣም ግን እዚህ ጋር አረጋዬ አንድ ነገር ደግሞ አለ
ወደ ሰፊነት ቻይነት አንዳንዴ ለልጅ ተብሎ መስዋዕትነት ይከፈላል። ያንንስ ነገር አላሰብሽም? እንደው አትሊስት በቃ ይቅርታ ብሎ ከመጣ ልጅን አላላባት ካለ ማሳደግ የሁለታችሁን ትንፋሽ ይዞ እንዲሄድ እንደ ይቅርታ የመረቅ ሀሳብ አልመጣልሽም? ምን መሰለህ፣ አንደኛ እሱ ትምህርቱን አልጨረሰም በወቅቱ በጊዜው። ይሄ ነው ብሎ የሚሰጥሽ ነገር የለም? ምንም ነገር የለም። ነፍሳቸውን ይማር እናትና አባቴ ናቸው ያሳደጉልኝ። ሁለተኛ እኔም በቃ ገና አልኩ ወደ 9ኛ ክፍል ነው ያለፍኩት። እሱም ገና 12ኛ ክፍል ነው። ወደ 12 አልፏል። ግን በዛ መሀል እሱስ ምን ለኔ ሊያደርግልኝ ለልጁስ ምን ሊያደርግለት ከቀጠልን ማለት ደግሞ ሌላ ነገር ተፈጠረ ማለት ነው። ሌላ ስህተት ይፈጠራል። ስለዚህ መወሰን እንዳለብኝ አወኩ። በቃ እኔ መወሰን እዚህ ጋር ማቆም አለብኝ። ለምን እነዛ የነበሩኝ ታሪኮቼ እዛ ጋር አባቴ ለምንድን ነው ያስለቀስኩት? አባቴ እኮ ካቅሙ ወደ ግፊት ስኳር አለበት። ከዛም በላይ ታመመ አባቴ። አሳመምኩት አባቴን እና ያ ቁስሌ ውስጥ ያለ ለምን አባቴ እኮ እዚህ ጋር አልነበረ የሚጠብቀኝ? ለምን እናቴ እኮ እዚህ ጋር አልነበረ የምትጠብቀኝ? የኔ ጀግና የኔ አንበሳ ሰው ደብድቤ መጥቼ እኮ የኔ አንበሳ በርቺ ተመተሽ እንዳመ እገልሻለሁ ያን ቀን ነበር የሚለኝ። ያ ሁሉ ቅስሙን ሰበርኩበት አባቴ። እውነት በጣም ነበር የሚያመኝ። ተኝቼ እውነት ልጅ ነኝ የዛን ጊዜ ልጅ ከመሆኔ የተነሳ የገጠመኝን ብነግር ይገርማል። ልጅ ከመሆኔ የተነሳ ጡት እያጠባሁት እንቅልፍ ይወስደኛል። ከዛስ አልጋ ላይ ተኝተን እናሱ መገልበጥ እኮ ነው ልጄን ይዤ ስንገለበጥ ወድቀናል። ካልጋ ላይ ወድቀን የሚቀሰቅሰኝ እሱ ነው። ቻርሊዬ ወድቀናል እኮ የዚህን ያህል ልጅ ነኝ። እሱ ነው የሚቀሰቅሰኝ። በጣም በቃ ይሄ ካደገ በኋላ ነው ገና 2 አመቱ 3ኛ አመቱ ላይ እና ቻርሊዬ ወድቀናል እኮ ተነሺ ወድቀናል። ቀምን ያህል የእናትና የልጅን አቅም ገና አለመሸከሜ እዛ ጋር ነው የሚያስታውቀው። እንደነገርኩ እየነጠኩት እየበላው ነው ያደግነው። አንድ ቤት ነው ያደግነው። እናቴ ናት አብራን ያሳደገችን በለው። ከዛ አሁን ደግሞ ብታየው በጣም ትልቅ ሰው ሆኖ 30 ምናምን አመቱ ነው። 37 አመቱ ነው። 37 አመቱ ነው። እንግዲህ እኔ እና እሱ ቦይፍሬንድ ነው የሚመስለው አሁን ብታይ ትልልቅ ሆነ። ከዛ በኋላ ተዳርኩ። ጥሩ ትዳር አገባው። ከዛ ወለድኩ። ሴት ልጅ ወለድኩ በ8 አመት ልዩነት እና አሁን ኩያሙሽ ነው የሚመስሉት። በ8 አመት ልዩነት ወልጄ ከወለድኩ በኋላ ስደት መጣ። ወደ አረብ ሀገር ሄድኩኝ። ከዛ በኋላ ተሰደድኩኝ። እግዚአብሔር ይመስገን በአሁኑ ሰዓት ልጆቼ እንዳሉ ሆነው 3 የልጅ ልጆች አሉ። እሱ ወለደ? ወለደ። እዚህ ጋር አርግዬ እዚህ ጋር እንግዲህ አሁን ወለድሽ፣ ፍሬዘርን ወለድሽ እና አሁን ደግሞ የምናያቸው ትዳሮች አሉ። አሁን ፍሬዘር ኦልሞስት የስንት አመት ልጅ ሆኖ ነው ልጅ ያመጣው? እሱ ትልቅ ሆነ በኋላ ስራ ይዞ ያው በአግባቡ ሁሉን ነገር ይዞ እንዴ። አሁን አንድ ጥያቄ ልጠይቅሽ ነው። እዚህ ጋር እያስተማርን ስለምንሄድ ማለት ነው። ወንድ ልጅ ባንቺ እይታ ባንቺ ላይፍ ኤክስፒሪየንስ ስንት አመቱ ላይ ቢያገባ ስራም ቢይዝ ስራውን ቀድሞ ሊይዙ ይችላሉ። እንደምታየው በጣም ፈጣኖች ናቸው። በ23 በ24 ምናምን ስራ ሊይዙ ይችላሉ። ግን ስንት አመት ላይ ወንድ ልጅ ቢያገባ ብለሽ ታስቢያለሽ? ኦልሞስት 27 30 ቢሆነው ደስ ይለኛል። አይደለም? ሴት ልጅስ? ሴት ልጅ ደግሞ በ26 በ25 አመቷ 22 እንኳን ትንሽ ናት። 25 26 ብትሆን ይመረጣል። ለምን ኃላፊነት የሚባለውን ነገር እና ከዛ በኋላ ራሷን እንዳትጎዳ የራሷ በሁለት እግሯ እስከምትቆም ድረስ የምታመዛዘንበት ሰዓት ነው። ለመውለድ አትቸኩልም። ብትወልድ እንኳን ኬር የምታረገው በምን መልኩ እንደሆነ አጠናቅ አስባበትም። እሷማ ትምህርቱም አለ ጊዜው ቴክኖሎጂም አለ። ግን ምንድነው የቴክኖሎጂው ነገር ምናምን መሆኑ ሳይሆን ይሄ እዚህ ጋር ያለው ነገር መብሰል። አሁን አንቺ ኮሌጅ በኋላ ነው የባነንሽው ነገር ከተበላሸ በኋላ ሲመስለኝ ጓደኛሽም ላይ እንትን ያልሽው አትሊስት እሱ ካንቺ 2 አመት ዘለግ ይላል። በወቅቱ ይሄ ነገር እንደሚመጣ እርግጠኛ ነኝ ያውቃል።
እሱ ያውቃል። እኔ ግን አላውቅም። ለምንድን ነው ባዮሎጂ ተማሪ ነው በወቅቱ ሃይስኩል ተማሪ ነው። በደንብ ያውቃል። ስለዋል በደንብ ተምሯል ያውቃል። እና ምን ሲደረግ ምን እንደሚመጣ ያውቃል። ትክክል። በጭንቅላትሽ ያገናዘብሽው ይሄንን ነገር ነው። አትሊስት ይሄን ነገር እንኳን እያወቅ እዛ ስህተት ውስጥ ከተኛል። ቀጥለህ ደግሞ ያልከው ነገር እኔ ቅስሜን ሰበረው ነው። ይሄ ትክክለኛ እርምጃ ነው። ሰው ትምህርት እንዲወስድበት ስለፈለኩ ነው ነገርሽ። ብዙ ጊዜ ስሜታዊ ነው፣ ተፈጥሯዊ ነገር ነው። አክቹዋሊ ግድ የለም ግን ቀጥሎ ምን ቢመጣ ምን ልጅ ቢመጣ ምን እናደርጋለን የሚለው ነገር ለማሰብ አለበት። ደግሞ በዛ ላይ ደግሞ ልጅም እኮ በዘመኑ እኛ ምንም ነገር ስለማናቅ ልጅ መጣ ምንም ነገር ስለማናቅ አንደኛ በሽታ የለም። አሁን HIV የሚባል ነገር አለ። እውነት ነው። ሁለተኛ ደግሞ ዘር ነው ብሎ የሚያምን ቤተሰብ ነው በዛ ሰዓት። ሶስተኛ ደግሞ በዛ ሰዓት ብዙም ብልጠት ነገር የለም። ወጣቱም በአሁን ሰዓት እኮ ልጃገረድ ነኝ ስትል የሚሳቅበት ሰዓት ነው። ያኔ ክብርህን እኔ እውነትም ማውራህ ማለት ነው። ታላቅ እህቴ ልጄ የ4 ዓመት እያለ አላገባችም። ምንም ነገር የምታውቀው ነገር ምን ስለመውለድ ስታውቅ እስኪ ምንድነው እንዴት ነው ምንድነው የገጠመሽ ብላ ኢንተርቪው አድርጋኝ ታውቃለች ማለት አሁን ትናቃል ዲቴል ማለት ነው። ምንድነው እንደዚህ ምን ገጠመሽ አሁን እንዴት ሆንሽ በዛ ሰዓት እንዴት ሀሰብሽው እንዴ በጣም ከባድ ነገር እንዴት እንደዛ አይነት ነገር ውስጥ ትገበያለሽ ብላኝ አውርተን እናውቃልና በቃ በእኔ ተነሳ ደግሞ እሷን ፈዳውን በልታለች። ታላቄ በእኔ ተነሳ እንደሷ ነገ ጧት ታደርጋለች። እኔ ባንቺ ጦስ ተደበደብኩ ምናምን ለምን አረፈች ደግሞ ለምን የት ሄደሽ ነው ታመጭ ነው አንቺ ምናምን ትባላለችና ዱላ ይገጥማት ነበርና ይሄም ነገር አለ። እስቲ ያረግያው ስደቱ ጋር እንግባና እዚህ እኛ ፕሮግራም ላይ ምንድነው ሴቶችን አንሳራ ያርገን የመጣንበት ምክንያት አለን። ይሄ ያነሳን ኬዞች ማለት ነው። በጣም ደስ የሚል ታሪክ ነው ራሽና አሁን አረብ ሀገር ደግሞ ምን የሆነ ነገር አለ። አሁን ያንቺ ጊዜ ያንቺ ባች እንኳን አትሊስት ምንድነው ስደት የተወጣበት ያው ቤተሰብን መደጎም ነው። ከነበሩ ነገሮች እየቀዘቀዙ ይመጣሉ። አባት ታመመ፣ ጡረታ ወጣ ምናምና ቤት ውስጥ የሚጎል ነገር ስታይ በቃ ጀስት እኔ ደግሞ ሰርቼ ልደጉማቸው ውለታ ልካስ እና ቀጥታ ታርጌትሽን መተሻል በእርግጠኝነት አውቃለሁ። እስቲ አሁን እዛ ስደት ላይ በመስዬ የከፈልሻቸው መስዋዕትነቶች እስቲ እንጫወታቸው። ምን አለ መሰለ ስደት ላይ ስትኖር ብዙ የሚገጥሙ ነገሮች አሉ። ብዙ ጓደኞቼ ብዙ ነገር ገጥሟቸዋል። እኔ ግን እንዳጋጣሚ ሆኖ እንደድል ሆኖ ለአካባቢው አይደለም ለሄድኩበት ቤት ለአካባቢው ብርቅ ነበርኩ። የመጀመሪያ አብሻ ነኝ እኔ። ቤሩት ነው የተጓዝነው። 13 ሆነን ነው አብሾች የገባነው። የመጀመሪያ ቤሩት ተጓዦች ነን።